ዛሬ አውሮፕላኖች እንዴት እንደሚበሩ እንማራለን። ተዘጋጅታችኋል? እማማ ልብስ ሲያጥቡ ውሃ ወደ ታች እንደሚገፉ ታውቃለህ? ወፎችም ክንፋቸውን ተጠቅመው አየርን ወደ ታች ይገፋሉ። አንድ ርግብ ለመብረር በየሰከንዱ እንደ 5 ትላልቅ እንጀራ የሚያክል አየር ትገፋለች። ዋው! ወፎች እንዲበሩ 3 ትላልቅ ነገሮች ይረዷቸዋል። አየርን መግፋት፣ ወደ ላይ መነሳት እና ወደ ፊት መሄድ። ክንፎች አየርን ወደ ታች ይገፋሉ። ልብስ ላይ ውሃ እንደ መግፋት ማለት ነው። ይህ አየር ወፉን ወደ ላይ ይገፋዋል። ስለዚህ ክንፎች ወደ ታች ይገፋሉ፣ አየር ወደ ላይ ያነሳል፣ ወፉም ለመብረር ወደ ፊት ይሄዳል። አስገራሚ ነው! ክንፎች አየርን ወደ ታች ይገፋሉ፣ አየሩም ወደ ላይ ይገፋቸዋል፣ ልክ እንደ ዘላሊ ልጅ። ወፎች ለመብረር ምን ወደ ታች ይገፋሉ? በጣም ጥሩ! አዎ፣ መልሱ አየርን ይገፋሉ እናም ወደ ላይ ያነሳቸዋል ነው። ኳስን በብርቱ ስትመታ ሩቅ እንደሚበር ታውቃለህ? የአውሮፕላን ሞተሮችም እንደዛ ነው የሚያደርጉት። አንድ ትልቅ ሞተር የብዙ ታክሲዎች፣ ሚኒባሶች ያህል ኃይል አለው። ሞተሮች 3 አስገራሚ ሥራዎች አሏቸው። እሳት ማመንጨት፣ አየር መንፋት እና በፍጥነት መሽከርከር። ቡና ለማፍላት ውሃ እንደምናፈላው ሁሉ ትኩስ አየር ጎማን ይገፋል። ይህ ደግሞ ትልቅ ማራገቢያ ፋን ያሽከረክራል። አየህ፣ ትኩስ አየር ይገፋል፣ ማራገቢያውንም ያሽከረክራል። ይህ ደግሞ አውሮፕላኑን ወደፊት ይገፋል። ሞተሮች ልክ በፍጥነት እንደሚሮጥ አትሌት ይገፋሉ። ይህ ደግሞ ክንፎቹ አውሮፕላኑን እንዲያነሱ ያደርጋል። አውሮፕላን ወደፊት እንዲሄድና እንዲበር የሚያደርገው ምንድን ነው? ትክክል! ኃይለኛ ሞተሮቹ ይገፉታል። ሆሆ ብለህ ይመስለኛል። ትክክል ነህ። ዛሬ በጣም ደስ አለን። ቀጣዩን ትምህርት እንዳታመልጡ ሰብስክራይብ ያድርጉ።